ሰላም ሰላም ቤተሰብ እንዴት ናችሁ? ዛሬ ደግሞ ሌብል ምን አይነት ጠቀሜታ አለው የሚለውን አሳያችኋለሁ። ከዚህ በፊት ከፓርት 1 እስከ ፓርት 6 የሰራቸው ቪዲዮዎች አሉ። እነሱን ካላያችሁ ወደ ኋላ መለስ ብላችሁ እዩ፣ ይጠቅማችኋል። ራሳችሁን በራሳችሁ አስተምራችሁ ብቁ አድርጉ። ወደ ቪዲዮ እንለፍ። በመጀመሪያ ስለ ሌብል ከማውራቴ በፊት የሌብል አይነቶችን ልንገራችሁ። በዋናነት ከዚህ ፕላትፎርም ላይ ሁለት አይነት የሌብል አይነቶች አሉ። የመጀመሪያው ፕሮፋይል ሌብል ይባላል። ሁለተኛው ደግሞ ኤጀንሲ ሌብል ማለት ነው። ሁለቱ ልዩነት አላቸው። ምን አይነት ልዩነት አላቸው የሚለውን በኋላ ላይ እነግራችኋለሁ ማለት። ከዛ በፊት ፕሮፋይል ሌብል ማለት የትኛው እንደሆነ ላሳያችሁ። ከላይ ከፕሮፋይላችሁ በቀኝ በኩል አንዳንድ ቁጥሮች አሉ በሰማያዊ ከለር እና በግራጫ ከለር የተቀመጡ ማለት ነው። አንዳንድ የሚሉ እነሱ ፕሮፋይል ሌብል ይባላሉ ማለት ነው። እነሱን የት ላይ ነው የምታገኟቸው? ከዚህ ጋር ታች መሀል ላይ ካሉት ጽሁፎች ሌብል የምትላለች እሷን አንዴ ነክታችኋ ስትገቡ በዚህ መልኩ ይከፍትላችኋል ማለት ነው። ልክ እንደገባችሁ ደግሞ የፕሮፋይል ሌብል በሁለት ይከፈላል። ቻርም ሌብል እና ዌልዝ ሌብል ተብሎ ማለት ነው። ቅድም ከዛ ጋር በሰማያዊ ከለር እና በግራጫ ከለር አንዳንድ ቁጥሮች ተጽፈው አሳይቻችኋለሁ። በግራጫ ከለር የተጻፈው ዌልዝ ሌብል ይባላል። ዌልዝ ሌብል ማለት እናንተ ያላችሁን ኮይን ለሰው ስትሰጡ፣ ስታስተላልፉ፣ በስጦታ መልኩ ስትሰጡ ወይም ደግሞ ትራንዛክሽን ታደርጉ ዌልዝ ሌብላችሁ እየጨመረ ይሄዳል ማለት ነው። ዌልዝ ሌብል ምንድን ነው ጠቀሜታው? ከዚህ ጋር ከጥቅሞቹ መካከል አንደኛውና ዋነኛው ልንገራችሁ። የመጀመሪያው ሬድ ፓኬት ማዘጋጀት ትችላላችሁ። ሬድ ፓኬት ማለት እናንተ ኋላ ላይ ሮማችሁን ከፍታችሁ ስትሰሩ ኤጀንት ስትሆኑ ስፔሻሊ ቤታችሁን ቫይራል ለማውጣት ይጠቅማችኋል ማለት ነው። ኋላ እየሰራችሁ ስትሄዱ በደንብ የምትረዱት ነገር ስለሆነ ሬድ ፓኬት ምን ማለት የሚለውን ያኔ ትረዱታላችሁ። አሁን ቪዲዮ እንዳይረዝም አልፈዋለሁ ማለት ነው። ከዛ የዌልዝ ሌቭል ማለት ነው ከአንድ ጀምሮ እስከ 90 እስከ 100 ድረስ ይሄዳል ማለት ነው። እየጨመረ ነው የሚሄደው። ከዛ ሁለተኛው ደግሞ ቻርም ሌቭል ይባላል። ቻርም ሌቭል ማለት ከዛ ጋር በሰማያዊ ከለር የተቀመጠው ማለት ከፕሮፋይላችሁ ጎን። ቻርም ሌቭል ማለት ደግሞ እናንተ ከሰው ስጦታ ስትቀበሉ የሚጨምር ማለት ነው። ዌልዝ ሌቭል ማለት እናንተ ስጦታ ስትሰጡ ነው። ቻርም ደግሞ ስጦታ ስትቀበሉ ነው ማለት ነው። ይሄ ደግሞ የሚጠቅማችሁ ቻርም ሌቭል በዋናነት ሩማችሁ ላይ ከእናንተ ሩም ላይ ማኔጅ የሚያደርግላችሁ ሰው ያስፈልጋችኋል። ወደፊት ኤጀንት ስትሆኑ ብዙ አድሚኖችን ሴት ለማድረግ ለመስጠት ማለት ነው። ለብዙ ሰዎች አድሚን ለመስጠት ይጠቅማችኋል ማለት ቻርም ሌብላችሁ። በዋናነት ግን ቻርም እና ዌልዝ የሚባሉት ነገሮች ስፔሻሊ አዳዲስ ለምትገቡ ሆስቶች፣ ለጀማሪ ሰዎች ማለት ነው ለእናንተ በጣም ወሳኝ ነገር ነው ይሄ ቻርም እና ዌልዝ ሌብላችሁ ማለት ነው። ሌቭል 5 መድረስ መቻል አለበት። ሌቭል 5 መድረስ የምትችሉት ደግሞ የ12 ቀን ታስካችሁን በአግባቡ ሰርታችሁ ስፔሻሊ የ7 ቀን ታስካችሁ በየቀኑ የሚሰጣችሁ 6000 ፖይንት አለ። እሱን እየሰራችሁ ሪፖርት ታደርጋላችሁ። በፓርት 5 ቪዲዮ ላይ ሰርች ያላችኋል። እሱን ወደ ኋላ መለስ ብላችሁ እዩት፣ ይጠቅማችኋል። ከዛ ላይ የተወሰነ ስለ ኤክስቼንጅ ተናግሬያለሁ። አሁን ሃይላይቱን ልንገራችሁ። እነዚህ ነገሮች ምንድን ነው ጠቀሜታቸው? ሌቭል 5 ለመድረስ የግዴታ ታስካችሁን መስራት መቻል አለባችሁ። የ12 ቀን ታስካችሁን ከሰራችሁ ኦልሞስት 44000 ፖይንት ይኖራችኋል። 44000 ፖይንት ከኖራችሁ በኋላ ሰበሰባችሁ በኋላ ማለት ነው የእናንተ ኤጀንሲ 56000 ፖይንት ይሞላላችሁና ያላችሁ ፖይንት ታንቀሳቀሳላችሁ፣ ትራንዛክሽን ታደርጋላችሁ ማለት ያኔ ቻርም ሌቭላችሁም ዌልዝ ሌቭላችሁም 5 ይደርስላችኋል። ከዛ ኤጀንት መሆን ትችላላችሁ። ስልጠናውን ወስዳችሁ ማለት ነው ኤጀንት መሆን ትችላላችሁ። ከዛ በኋላ እንደፈለጋችሁ ዊዝድሮም የሰራችሁትን ዊዝድሮ ማድረግ ፖይንታችሁን መንቀሳቀስ ትችላላችሁ ማለት ነው። አትቸገሩም ማለት ነው። ቻርም እና ዌልዝ ሌቭል ማለት ወይም ደግሞ ፕሮፋይል ሌቭል ማለት ይሄ ነው ማለት ነው። ከዛ ቀጥሎ ሁለተኛው ደግሞ ኤጀንሲ ሌቭል ይባላል። ኤጀንሲ ሌቭል ማለት እሱ የምታገኙት እዚህ ጋር ኤጀንሲ የሚል አለ። እሱን አንዴ ስትነኩት በዚህ መልኩ ይከፍትላችኋል። ከዛ ከላይ ኤጀንሲ ሴንተር የሚል ጽሑፍ አለ። በቀኝ በኩል ጥያቄ ምልክት አለች። እሷን አንዴ ትነኩትና ትገባላችሁ ማለት ነው። ልክ እሷን ነክታችሁ እንደገባችሁ በዚህ መልኩ ያመጣላችኋል ማለት ነው። ከዛ መሀል ላይ ሰንጠረዥ ነገር አለ። ኤጀንሲ ኮሚሽን ካልኩሌሽን ማለት ነው። ስለ ኤጀንሲ ኮሚሽን ካልኩሌሽን በቀጣይ በተብራራ ሁኔታ በጣም ትኩረት የሚሰጠው ጉዳይ ስለሆነ በጣም አስፈላጊ ነገር ስለሆነ በደንብ አድርጌ ቪዲዮ ሰራላችኋለሁ በቀጣይ። አሁን ግን ኤጀንሲ ሌቭል ምን ማለት እንደሆነ ልንገራችሁ። ከዚህ ጋር የሚታያችሁ ከሆነ ሌቭል ብሎ ከዲ እስከ ኤስ ድረስ አልፋቤት ፊደሎችን አስቀምጧል። ዲ ሲ ቢ ኤ ኤስ እስከ ኤስ ድረስ ከዲ እስከ ኤስ አስቀምጧል ማለት ነው። እዛ በቀኝ በኩል ደግሞ ኮሚሽን ሬት ይላል።
ኮሚሽን ሬት ብሎ ከ4% እስከ 20% ማለት ነው። ይሄ ኤጀንሲ ሌብል ይባላል ማለት ነው። ልክ እናንተ አሁን መጀመሪያ አዲስ ጀመረ ይሆናችሁ ከዛ የ7 ቀን ታስካችሁን ስፔሻሊ 12 ቀን ታስካችሁ ሰርታችሁ ሌብላችሁን ቻርም ሌብል እና ዌልዝ ሌብላችሁን 5 ካደረሳችሁ በኋላ የኤጀንሲ ስልጠና ወስዳችሁ ኤጀንት እንደሆናችሁ የኤጀንት ሌብላችሁ የመጀመሪያ የሚሆነው ዲ ነው። ዲ ማለት 4% ኮሚሽን ተከፋይ ትሆናላችሁ ማለት ነው። ገንዘብ መስራት ትጀምራላችሁ እዚህ በኋላ ማለት ነው። ይህንን ካልኩሌሽኑ በቀጣይ ቪዲዮ እሰራላችኋል። እና ኤጀንሲ ሌብል ማለት ይሄ ነው ማለት ነው። አሁን ኤጀንሲ ሌብል እና ፕሮፋይል ሌብል ወይም ደግሞ ቻርም ሌብል እና ዌልዝ ሌብል ልዩነታቸውን ልንገራችሁ። ቻርም እና ዌልዝ ሌብል እየጨመሩ ነው እንጂ የሚሄዱት አይቀንሱም። ለምሳሌ 1 ከገባችሁ በኋላ በዛው እየጨመሩ ይሄዳሉ። ስትሰሩ ይጨምራሉ፣ ካልሰራችሁ ደግሞ ባሉበት ይቀጥላሉ ማለት ነው። ኤጀንሲ ሌብል ግን እናንተ ካልሰራችሁ ይቀንሳል፣ ከሰራችሁ ይጨምራል ማለት ነው። ካልተንቀሳቀሳችሁ እንቅስቃሴ ካላደረጋችሁ ዝም ብላችሁ ቁጭ የምትሉ ከሆነ ይቀንሳል ማለት ነው። ለምሳሌ ላሳያችሁ ኤጀንሲ ሌብልን። ከዚህ ጋር የሚታያችሁ ከሆነ ኮሚሽን ሬት ብሎ ከ4 እስከ 20% አለ። ለምሳሌ 20% ላይ ብትሆኑ ካልሰራችሁ 16 ከዛ 12 ከዛ እያለ እስከ 4 ድረስ ያወርዳችኋል ማለት ነው። ካልሰራችሁ ከሰራችሁ ይጨምራል፣ በዛው ይቀጥላል ማለት ነው። ልዩነታቸው ይሄ ነው። ኤጀንሲ ሌብል ይቀንሳል፣ ቻርም እና ዌልዝ ሌብል ወይም ደግሞ ፕሮፋይል ሌብል ባለበት ይቀጥላል ማለት ነው። ስትሰሩ ይጨምራል፣ ካልሰራችሁ ደግሞ ባለበት ይቀጥላል ማለት ነው። የዛሬው ቪዲዮ ይህንን ይመስላል። ያልገባችሁ ነገር ካለ ኮመንት ላይ አስቀምጡልኝ። በቀጣይ ቪዲዮ እሰራላችኋለሁ። ቪዲዮ ከተመቻችሁ ላይክ፣ ሰብስክራይብ ማድረግ እንዳይረሳ። በቀጣይ በአዲስ ቪዲዮ እስከምንገናኝ መልካም ጊዜ፣ ይመቻችሁ።